በዝምታ ራሳችሁን ለውጡ። ቁጥር 1 የዝምታ ጥበብ። የዝምታ ጥበብ ማለት በጫካ ውስጥ መደበቅ አሊያም ከምትወዷቸው ሰዎች መራቅ ማለት አይደለም። አእምሮአችሁን ከጫጫታ ነፃ ስለማውጣት ነው። እዚህ ደረጃ ላይ ስትሆኑ የሌሎችን ፍላጎት ለማሟላት ተገዢ መሆናችሁን ታቆማላችሁ። በሰከንድ ውስጥ የሚላኩላችሁን የጽሑፍ መልእክቶች መመለስ ትተዋላችሁ። እንዲሁም ከግርግር ትርቃላችሁ። ይህም ታዲያ ራሳችሁን እንደ አዲስ መገንባት የምትጀምሩበት ጊዜ ነው። ለምሳሌ የሆኑ ሐሳቦቻችሁን ለሰዎች ባጋራችሁ ቁጥር የቅርብ ቤተሰቦቻችሁ ሳይቀር የራሳቸውን ገደብና ፍርሃት እናንተም ላይ ያጋባሉ። ይሄ ግን ጥሩ ሐሳብ ይመስላችኋል? አሊያም ደግሞ ይሄ ነገር የማይሆን ነው ብለው ተስፋ ያስቆርጧቸዋል። ነገር ግን ዝምታ ይህንን ሁሉ አሉታዊ ሐሳብ በቀላሉ ለመሻገር ይረዳቸዋል። እውነቱን ለመናገር ዝምታ እስክትለምዱት ድረስ ህመም ነው። ከጫጫታ መራቅ ስትጀምሩ ባዶነት ይሰማቸዋል። በዚህ ባዶነት ውስጥ ደግሞ በራስ አለመተማመን ጎልቶ ይወጣል። ሰዎች ሁሉ ከተኙ በኋላ ለማጥናት ወንበር ላይ ቁጭ ስትሉ ፍርሃት ይሰማቸዋል። ሌሊት ፀሐይ ከመውጣቷ በፊት ጂም ገብታችሁ ስፖርት ለመስራት ስታስቡ ድብርት ይጫጫናቸዋል። በዚህ ጊዜም ምንም ለውጥ ባይመጣስ የሚል ስሜት ውስጣችሁ ይፈጠራል። ይሄ ሁሉ ታዲያ ባህሪያችሁ የሚገነባበት ቦታ እንደሆነ እወቁ። ውጫዊ ምስጋና በሌለበት ጊዜ ውስጣዊ ማረጋገጫ ለመገንባት ትገደዳላችሁ። ማለትም የራሳችሁን ቃል በሚገባ ማመን ትጀምራላችሁ። ቁጥር 2 ከወጥመዱ ውጡ። በሰው ልጅ ታሪክ ውስጥ እጅግ ፈጣን በሆነው ዘመን ላይ እንገኛለን። ስልካችሁን ባነሳችሁ ቁጥር መረጃዎችን እያያችሁ ብቻ አይደለም፣ ወደ አእምሯችሁ በሺህ የሚቆጠሩ ድምጾችን እያስገባችሁ ጭምር። ዝምታ ለብዙ ሰዎች ለምን አስፈሪ እንደሆነ እስኪ እንመልከት። አንድ ግብ ስታስቀምጡ ማለትም አዲስ ቢዝነስ አሊያም ደግሞ አዲስ አመጋገብ እንደጀመራችሁ ለሁሉም ሰው ስትናገሩ አንጎላችሁ ዶፓሚንን ያመነጫል። ይህም ታዲያ ጥሩ ስሜትን በመፍጠር የሆነ ነገር እንዳሳካችሁ እንዲሰማችሁ ያደርጋል። ነገር ግን ችግሩ እዚህ ጋር ነው። አእምሯችሁ ያንን አምኖ በመቀበሉ ለእውነተኛው ስኬት መነሳሳት ይከብደዋል። ምክንያቱም ስራውን ከመስራቱ በፊት ቀድሞ ሽልማቱን ተቀብሏል። ዝምታ ግን ለነዚህ ሁሉ ችግሮች መፍትሄ ነው። ዝም ስትሉ ለየትኛውም ነገር ቢሆን ፊት ለፊት መጋፈጥ የሚኖርባችሁ እናንተ ብቻ ትሆናላችሁ። በአፈር ውስጥ ያለ ዘርን አስቡ። ለሰዎች ምን ያህል እንዳደገ ለማሳየት በየቀኑ ብትቆፍሩት ይሞታል። ምክንያቱም ጨለማ ያስፈልገዋል። የምድርን ክብደት ይፈልጋል። የራሱን ቅርፊት ሰብሮ ብርሃን ለማግኘት አስቸጋሪ የሆነውንና የማይታየውን ሥራ ለመስራት ብቻውን መሆን ይኖርበታል። የእናንተም ለውጥ እንደዛ ዘር እንደሆነ ልብ በሉ። ቁጥር 3 በዝምታ ውስጥ ማደግ። በዝምታ ውስጥ ማደግ መቻል ከህመምና ከዲሲፕሊን ጋር ወዳጅነት መፍጠር ነው። ባዶ የሆነ ጂም ውስጥ ከባድ የሆነ ብረት ስትገፉ አሊያም ሰዎች ባንቀላፉበት ጊዜ በዝናብ ውስጥ ሩጫዎችን ስታደርጉ ይሄም ለአእምሯችሁ የተሻለ ሰው መሆኔን ለማረጋገጥ ማንም ደጋፊ አያስፈልገኝም እያላችሁት ነው። በዝምታ የሚደረግ የአካል ብቃት እንቅስቃሴ የአእምሮ ጥንካሬን ይገነባል። ሰውነታችሁ ማቋረጥ ሲፈልግ መቆጣጠር ከቻላችሁ ሕይወታችሁ ውስጥ የተለያዩ ትርምሶች ቢፈጠሩም ስሜታችሁን በቀላሉ መቆጣጠር ትችላላችሁ። በወጣትነት ዕድሜ ውስጥ መሆን አስቸጋሪ የሆኑ ፈተናዎች አሉት። ለምሳሌ ጥሩ ልብሶችን መልበስ፣ ጥሩ ቦታዎች ላይ መዝናናት፣ የተሻለ መኪናን እየነዱ መታየትን እንፈልጋለን። ነገር ግን ከገቢያችሁ በታች መኖር ስትጀምሩ ወደፊት የሚገርሙ ለውጦችን መመልከት ትጀምራላችሁ። ምክንያቱም ገንዘብ ጸጥ ያለ መሳሪያ ነው። ማንም የማያውቀው የፋይናንስ መረጋጋት ሲኖራችሁ በተለየ በራስ የመተማመን ስሜት ትጓዛላችሁ። ቁጥር 4 እድገትን መቆጣጠር። በእያንዳንዱ የዝምታ ጉዞ ውስጥ ውስጣዊ እድገታችሁ ከፍተኛ ደረጃ ላይ የሚደርስበት ጊዜ ይመጣል። ወራት ምናልባት ዓመታትን በጥረት ውስጥ አሳልፋችኋል። በባዶ ጂም ውስጥ ላብ አፍስሳችኋል። ዓለም ተኝቶ እያለ እናንተ ግን አጥንታችኋል። ገንዘብ ቆጥባችኋል። አሁን የዚህ ሁሉ ውጤቱ መታየት የሚጀምርበት ሁነኛ ወቅት ላይ ናችሁ። በዚህ ጊዜ መለወጣችሁን መናገር አይጠበቅባችሁ፣ ራሱ ያስታውቃል። የሚያገኟችሁ ሰዎችም በቆማችሁበት ቦታ፣ በምትናገሩበት ሁኔታና ፍቃዳቸውን በምትጠይቁበት ጊዜ ሁሉ በግልጽ ያስተውሉታል። አንድም ቃል ሳትናገሩ መገኘታችሁ ብቻ አክብሮትን የሚያሰጣችሁ ጸጥ ያለ አውሎ ንፋስ ይሆናል። ስለምታውቋቸው ስኬታማ ሰዎች አስቡ። አትሌቶች አድካሚውን ስልጠና ሲያደርጉ ሳይሆን ሪከርዱን ሲሰብሩ ነው የሚታዩት። ሥራ ፈጣሪ ስላጋጠሙት ችግሮች ሳይሆን ስለ ምርቱ ጥራት ነው የሚያወራው። ጎበዝ ተማሪ ቤተ መጻሕፍት ውስጥ ስለሚያሳልፋቸው ሰዓታት ሳይሆን አንደኛ ስለመውጣቱ ብቻ ነው የሚያስበው። ይሄ የውጤቶች ድምፅ ነው። ስኬቶች ማንም ሊያስተባብለው የማይችለው ብቸኛ እውነታ ናቸው። ከዝምታችሁ ስትመለሱ ዓለም ምላሽ መስጠት ይጀምራል። በዚህ ጊዜም አንዳንዶች ይነሳሳሉ፣ ሌሎች ደግሞ ይቆጣሉ። ይሄ እንዴት ሆነ ወይንም እንዴት አደረጋችሁት በማለት ይጠይቃሉ። ለዚህ ምላሹ ትሁት ሆኖ መቆየት ብቻ ነው። ስኬቶቻችሁን ማብራራት አይጠበቅባችሁ። ዝምታችሁ ዓላማችሁን እንዳሳካላችሁ በማወቅ ፈገግ ብላችሁ ብቻ ምላሽን ስጡ። ቁጥር 5 አዲስ ማንነታችሁን መኖር።
ብዙ ሰዎች በዝምታ መለወጥን እንደ ጊዜያዊ ፈተና አድርገው ይቆጥሩታል። ጓደኞቻቸውን ለማስደንገጥ አሊያም የሰዎችን ትኩረት ለማግኘት የሚያስችላቸው የ90 ቀን ተግባር አድርገው ያስቡታል። እናንተ ግን ይህንን አልፋችሁ እዚህ ደረጃ ላይ ደርሳችኋል። የመጀመሪያው ፈተና ከመቼውም ጊዜ በላይ ከፍ ያለ ነው። ውጤት አግኝታችኋል፣ ችሎታ አላችሁ። ነገር ግን እዚህ ደረጃ ላይ ለመቆየት እዚህ ያደረሳችሁን ዝምታ የሞላበትን ጥንካሬያችሁን በሚገባ ጠብቃችሁ ማቆየት ይኖርባችኋል። እያደጋችሁ በሄዳችሁ ቁጥር የማብራራት ፍላጎታችሁ እየቀነሰ እንደሚሄድ ግልጽ ነው። ምክንያቱም እውነተኛ ስኬት ማብራራት አያስፈልገው። አንበሳ መሆኑን ለማረጋገጥ ማጉረምረም አይጠበቅበትም። ጫካ ውስጥ መገኘቱ ብቻ ድባቡን ይለውጠዋል። አሁን እናንተም በዙሪያችሁ የምትፈልጓቸው ሰዎች በዝምታ የሚሰሩ ብቻ ይሆናል። በራሳቸው ግንባታ ስለሚጠመዱ ስለዋጋችሁ እርግጠኛ መሆን የማያስፈልጋቸው ናቸው። በዚህ ክበብ ውስጥም ምንም አይነት ጫጫታ፣ ቅናት እንዲሁም የማያቋርጥ ማረጋገጫ አያስፈልግም። ዋናው ነገር የጋራ መከባበር መኖር ብቻ ነው። የዝምተኛና የስኬታማ ሰው የመጨረሻው ሚስጥር ይሄ ነው። የእውነት የምትፎካከሩት ብቸኛው ሰው የትላንት ማንነታችሁ ብቻ ይሆናል። ቁጥር 6 የተግባር ጊዜ። ተነሳሽነት በአንዴ ውስጣችንን የሚሞላ አንዳች ነገር እንደሆነ ልብ በሉ። አሁን እኔን እያዳመጣችሁ ባላችሁበት ሰዓት ዝምታ አይኖርም። ዝምታው የሚጀምረው ይህንን ቪዲዮ ልክ ስትጨርሱት ብቻ ነው። ስልካችሁን አስቀምጣችሁ አሁን የተቀመጣችሁበትን ክፍል ስትቃኙና በሕይወታችሁ ውስጥ እስካሁን የተፈጠሩትን ነገሮች ሁሉ የፍቃዳችሁ ውጤቶች መሆናቸውን ስትገነዘቡ ብቻ ነው። እመኑኝ፣ ነገ ጠዋት ከእንቅልፋችሁ ስትነቁ ዓለምን መፈተኑን ይጀምራል። ስልካችሁ ላይ ምን አዲስ ነገር እንዳለ ለማየት አላስችል ይላችኋል። ስላያችሁት ነገርም ለጓደኞቻችሁ ለማውራት ትቸኩላላችሁ። አዲስ የጀመራችሁትን የአኗኗር ዘይቤም ለሰዎች እንድትነግሩ ውስጣችሁ ይገፋፋችኋል። ነገር ግን በፍጹም ይህንን አታድርጉ። ይሄ የመጀመሪያ ፈተናችሁ። ይህንን የመናገር ፍላጎት መቋቋም ከቻላችሁ የመጀመሪያውን ፈተና በሚገባ አልፋችኋል። ለውጥ የሚጀምረው ከዚህ ነው። ትንሽ ደቂቃ ወስዳችሁ ከሚቀጥለው 1 ዓመት በኋላ ሊኖራችሁ የሚችለውን ማንነት ልብ ብላችሁ አስቡ። ከጥቂት ደቂቃዎች በኋላ ንግግሬን እጨርሳለሁ። በዚህ ጊዜ ሌላ የማነቃቂያ ቪዲዮ እንድታዩ አልፈለግም። ለ3 ደቂቃዎች ብቻ በዝምታ ውስጥ ሆናችሁ እንድትቀመጡ ጠይቃችኋል። ሙዚቃ የለም፣ ስልክ የለም፣ እናንተና ሐሳቦቻችሁ ብቻ። በእነዚያ 3 ደቂቃዎች ውስጥ ለራሳችሁ ቃል ግቡ። ለኔ አይደለም፣ ለቤተሰቦቻችሁ አይደለም፣ ለራሳችሁ። በሚቀጥለው ጊዜ ሰዎች ሲመለከቷችሁ የተሻለ ማንነትን ይዛችሁ ቀርቡ። ውድ ቤተሰቦቻችን፣ ለዛሬ የነበረንን ዝግጅት በዚህ አበቃን። በቀጣይ በተለያዩ አዝናኝና አስተማሪ ፕሮግራሞች መልሰን እስከምንገናኝ ድረስ ለቻናላችን አዲስ ከሆናችሁ ሰብስክራይብ፣ ላይክ እና በምንሰራቸው ፕሮግራሞች ዙሪያም ያላችሁን ሐሳብና አስተያየት በመጻፍ ቤተሰብ ይሁኑ እንላለን። መልካም ቆይታ።